ሰላም ውድ ተመልካቾቻችን እንዴት አላችሁ? ዛሬ እንግዲህ ማህበራችን ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ስድስተኛ ቅርንጫፉን በፉሪ ክፍለ ከተማ ከፍቷል። ይህንን መሰረት በማድረግ የአካባቢውን ነዋሪዎች ስሜትና አጠቃላይ ድባቡን እንዲሁም የምረቃ ፕሮግራሙን ወደ እናንተ የማደርስላችሁ ይሆናል። አብራችሁን ቆዩ። እንዴት ነህ? ፈጣሪ ይመስገን ነው። ደህና ነኝ እግዚአብሔር ይመስገን። እስኪ ራስህን ለተመልካቾች አስተዋውቅልኝ። ስሜ ፈይሳ እባላለሁ። እንግዲህ ዛሬ የመጣንበት ምክንያት ኢትዮ ጥሪ ፉሪ ላይ ቅርንጫፉ ስለከፈተልን ተመችቶን ነው። እንኳን በሰላም መጣችሁ ለማለት ነው መጣ ነው። እኔ ግርማ ኃይሉ እባላለሁ። ያው አሁን ነዋሪነቴ እዚሁ ፉሪ አካባቢ ነው። ስሜ ስባለ ንጉሴ እባላለሁኝ። የፉሪ ነዋሪ ነኝ። በጣም ደስ ይላል። እንግዲህ አሁንም እንደገለጽከው አንተ ስድስተኛ ቅርንጫፉን በፉሪ ክፍለ ከተማ ማህበራችን አዲስ ቅርንጫፍ ከፍቷል ማለት ነው። የተሰማ ስሜት እንዴት ነው? እኔ በጣም ደስ ብሎኛል። ኢትዮ ጥሪት በጥልቀት አንዳንድ ነገሮችን በጣም አጥኛለሁ፣ ጠይቃለሁ። በጣም በውስጥ ላይ ኢንትረስት ይፈጥራል። በጣም ደስ የሚል ነገር ነው እና ብዙ ቁራት አይበዛም፣ አመላልሱም በአጠቃላይ ደስ የሚል ድርጅት ነው። ለዛ ብለን ነው መጣ ነው። ዋው አሜዚንግ ሪሊ በጣም ጥሩ ስሜት ነው የተሰማኝ። ከዚህ በፊት እንግዲህ በፋይናንስ ሰፖርት የሚያደርጉት ድርጅቶች ኦል ህብረት ማህበራት አቅራቢያችን መጥቶ ብዙም ሞቲቬት አያደርጉንም ኦር አያነቃቁንም። አሁን ደግሞ በጎረቤታችን መጣችሁ ስሩ እኛ ያለን ለእንታችሁ ነን ብላችሁ ይህን እድል ስለተሰጣችሁን በጣም ደስ ብሎኛል። በጣም ጥሩ ነው። ያው የቁጠባ ባህላችን እንዲያድግ ማህበራት የግድ መስፋፋትና ማደግ አለባቸው። ህብረተሰቡን ደግሞ ካለው ወይም ከሚያገኘው ነገር መቆጠብና ራሱን ማሻሻል መለወጥ አለበት ብዬ አምናለሁ። ስለዚህ እዚህ በቅርብ ደግሞ በመከፈቱ የአካባቢው ህብረተሰብ በቁጠባው ወይም ደግሞ ከማህበሩ ጋር ያለውን ግንኙነት ጠንከራ አድርጎ የሙያዊ እገዛ ወይም ምክር እንትን ብሎ ራሱ መቀየር አለበት የሚል እምነት አለኝ። ስለተከፈተም ደስ ብሎኛል። እዚህ አካባቢ ያሉት አባሎቻችን በጣም ብዙ ናቸውና በጣም ነው ድካማቸው የሚሰማኝና ብዙን ጊዜ ማዝንላቸው። ምክንያቱም የኛ ህብረት ስራ ማህበር ከሌሎቹ ለየት የሚያደርገው ብዙ መስፈርቶች አሉቸው። ቀልጣፋ አገልግሎት ነው የምንሰጠው። የደንበኛ አገልግሎታችን በጣም የተለየ ነው። ከዛ አንፃር እኛም ፈልገው ገላን ድረስ ይመጣሉ። እኛም ደግሞ እነሱን መቅረብ አለብን ብለን ነው እዚህ አካባቢ የከፈትንላቸው። ከንቴሪ አለም ገና እዚህ ጀሞ አንድና ሁለት ስፍር ቁጥር የሌላቸውም የሚገርምሽ የሚጎርፉት አባሎቻችን እና ለነሱ በቅርበት ሆነን ለማገልገል ነው ይህንን ቅርንጫፍ የከፈትነው። እንግዲህ ከጊዜ አንፃርም ከገንዘብ አንፃርም ከአገልግሎት አንፃርም ለየት ያለ አገልግሎት ለነሱ ለመስጠት አድማሳችንን ለማስፋት ነው እዚህ የከፈትነው። ወደፊት እንግዲህ በጣም ተጠናክሮ አንድ ብቻ አይደለም ሌላም ቅርንጫፍ እንከፍታለን። አሁን እንግዲህ በዚህ አካባቢ የሚገርመሽ የህብረት ስራ ማህበር ቁጠባና ብድር የለም እዚህ። የመጀመሪያ በመሆናችንም በጣም ደስተኛ ነኝ። ሁለተኛ ደግሞ አባላችን በአቅራቢያው ሲስተናገድ ማየቴ ከዚህ የበለጠ ደስታ የለም እላለሁ። በጣም ጥሩ ነው። እንግዲህ ዶክተር እንግዲህ እርስዎ ደግሞ በማህበሩ ውስጥ የማርኬቲንግ እና ቢዝነስ ዲቨሎፕመንት ዳይሬክተር ናቸው። ቀጣይ እስኪ አባላቶቻችን እዚህ ክፍለ ከተማ ነዋሪ የሆኑትም ሌሎችም እንግዲህ ቀጣይ ማህበሩን በምን ይጠብቁ? የት አካባቢ ሊከፈት ይችላል? እስኪ አጠቃላይ እንግዲህ በ2018 ብዙ ቅርንጫፎችን ለመክፈት ነው ያቀርነው። እንደ አባላቶቻችን ጥያቄ እንደ ማርኬት ሰርቬይ እናከናውንና ገበያ ባለበት፣ ቆጣቢ ባለበት፣ ተበዳሪ ባለበት፣ ቢዝነስ ባለበት ቦታ ሁሉ ቅርንጫፍ እንከፍታለን። አዲስ አበባ ብቻም አይደለም፣ ሸገርም ብቻም አይደለም፣ እንደ ኢትዮጵያ ራሱ የተለያዩ ከተሞች እንከፍታለን። በፌዴራል ደረጃ ፍቃድ ስላገኘን አዳማም ወደ ሐረርም እስከ መቀሌ ድረስ እስከ ጅጅጋ ድረስ እስከ ጎንደር ድረስ እንግዲህ መላ ሀገሪቷን እናካልላለን ብለን ነው የምናስበው። በቅርብ ዓመታት ብዙ ብራንቾች ይከፈታሉ። በዚህ ሳምንት ውስጥ ራሱ 2 ቅርንጫፎች ከዚህ ጋር ከፍተናል። እንግዲህ በዚሁ ከቀጠልን ብዙ ቅርንጫፎች እንደሚከፈቱ እርግጠኛ ነን።
እንግዲህ ብዙ ብራንቾች እንደምንከፍት ነው ያቀርነው። ማስተላለፍ የምትፈልገው መልእክት ካለ እዚህ አካባቢ ለሚኖሩ እንዲሁም ለሌሎች አባላት? እኔ ለዚህ ሰፈር የሚያስተላልፈው መልእክት ካለ ኢትዮ ትሪት በጣም ገርመ ድርጅት ነው። ኑና አጥኑት፣ ኑና ጠይቁት። ስጠይቁ ነው ሁሉም ነገር ስጠየቅ ነው እንትን የምታገኘው። ስለሆነ ኑና ጠይቁት፣ የምትፈልጉትን ነገር ታገኛላችሁ። ስለ ቁጠባም ስለ ብድርም፣ ብድር ላይ ደግሞ ብዙ ኩራትራር አያበዙም። በጣም ደስ የሚል ነገር ነው። እኛ ዌልካም ብለናል። ህዝቡ መጥቶ ዌልካም እንድል መልእክት እናስተላልፋለን ማለት ነው። ያው እንግዲህ ኢትዮ ጥሪት አዲስ ማህበር እንደመሆኑ መጠን በ3 ዓመት ጊዜ ውስጥ አሁን ከተነገረን ወይም ደግሞ ከምናየው ኦሪንቴሽን የተሻለና ነበር ከሆኑት ማህበራት የተሻለ አሰራር የተሻለ እቅድና ፕሮግራም ያለው በመሆኑ የአካባቢውም ህብረተሰብ ተጠግቶ ወይም ቀርቦ በሩቁ የሚወራው ወሬ መስማት ብቻ ሳይሆን ማህበሩ ጋር ቀርቦ ያለውን ሙያ ይገዛ በእንትን በማለት ራሱን መቀየርና ብር እንዴት እንደሚቆጠብ ምን አድርጎ እንዴት ለውጥ እንደሚመጣ መማር አለበት የሚል እምነት አለኝ። ስለዚህ የአካባቢው ህብረተሰብ መጥቶ ማህበሩን እንዲጠይቅ የሚል መልእክት አስተላልፋል። ይህን እድል ስለተገኘ ማንም የአካባቢው የፍሪ ሙዳ ነዋሪ መጥቶ እዚህ እድል ተጠቃሚ መሆን አለበት ባይ ነኝ እኔ። ይህ የማይገኝ ቻንስ ነው ባይዘይ እና ስለዚህ ማንም ሰው መጥቶ በራችሁን አንኳክቶ መጥቶ እንዲያውም ጠይቃችሁ ገባል መጠቀም አለበት ብዬ ነው መልእክቴን የማስተላልፈው። እንግዲህ ተመልካቾቻችን ፕሮግራማችንን እንዳያችሁት ነበር። የነዋሪዎች ስሜትም እጅግ ደስ የሚልና ለስራ የሚያነቃቃ ነበረ። እንግዲህ ማህበራችን ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ከእድርነት ተነስቶ 6 ብራንቾችን ማስፋፋት የቻለና የተለያዩ የማህበረሰብ ክፍሎችን ህይወት መቀየር የቻለ ነው። እናንተንም ኑ ይላችኋል። ይህን ፕሮግራም ወደ እናንተ ሳደርስ የቆየው እኔ ማህሌት ቢታው ነበርኩኝ። መልካም ቆይታ።